ሕይወታችሁ ያልተቀየረው በዲሲፕሊን ወይንም ራስን በመግዛት ማነስ ሳይሆን እዚያው ባለበት እንዲረግጥ አድርጎ የያዛችሁ የቀድሞ ማንነታችሁ ቢሆንስ? የአሮጌውን ማንነታችሁን ሙጥኝ ብላችሁ በያዛችሁ ቁጥር ምንም ያህል የመቀየር ተነሳሽነት ቢኖራችሁም አንጎላችሁ ይበልጥ ወደ ለመዳችሁት ሐሳብ፣ ስሜትና ባህሪ መልሶ ይስባችኋል። የስነ ልቦና የካርል ያንግ እና የማክስዌል ማልትዝን ስራዎች መሰረት በማድረግ የማንነት ለውጥ ሶስቱን ደረጃዎችና ለምን አብዛኛው ሰው የመጨረሻው ደረጃ ላይ መድረስ እንደሚያቅተው አሳያችኋለሁ። የመጀመሪያው ደረጃ ንቃት፣ ስርዓቱን ወይንም ልምዱን ማስተዋል። እያንዳንዱ ለውጥ የሚጀምረው አብዛኛው ሰው ትኩረት በማይሰጠው ቅጽበት ነው። ይህ የሚሆነው መነሳሳት ስታገኙ አይደለም፣ ግብ ስታወጡም አይደለም፣ ነገር ግን በደመ ነፍስ ወይንም አውቶፓይለት ላይ እንደሆናችሁ በምትገነዘቡበት ጊዜ ነው። ለዓመታት ሐሳባችሁ ማንነታችሁ እንደሆኑ አምናችሁ ሊሆን ይችላል። ነገር ግን የስነ ልቦና ሳይንስ የሚነግረን ሌላ ነገር ነው። አብዛኛው የዕለት ተዕለት ባህሪያችን በደመ ነፍስ የሚመራ ነው። ንቃተ ህሊና በሚደረጉ ውሳኔዎች ሳይሆን በልምዶች፣ ባለፉት ተሞክሮችና በድብቅ ወይንም ያልታወቁ እምነቶች የተቀረጸ ነው። ከዚያም አንድ ቀን አንድ ነገር ይቀየራል። እኔ ብቁ አይደለሁም ብላችሁ ራሳችሁን ስታገኙት እናም ያንን ከማመን ይልቅ ስትጠራጠሩት ያቺ ትንሽ ቅጽበት ሁሉንም ነገር ትለውጣለች። ምክንያቱም አንድን የልምድ ስርዓት መለወጥ የምትችሉት ስለ ነገሩ ስታውቁ፣ ስታስተውሉት ብቻ ነው። ካርል ያንግ ይህንን ሐሳብ በጥሩ ሁኔታ ገልጾታል። ያልታወቀውን ንቃተ ህሊናችሁ እስካላደረጋችሁት ድረስ ህይወታችሁን ይመራዋል። እናንተም ዕጣ ፈንታ ብላችሁ ትጠሩታላችሁ። በሌላ አነጋገር የማታስተውሉት ነገር ይቆጣጠራችኋል። ማክስዌል ማልትዝ ሁላችንም የውስጥ ማንነት ምስል ወይንም ሰልፍ ኢሜጅ ምን ሊሳካ እንደሚችል በዝምታ የሚወስን ውስጣዊ ንድፍ እንደተሸከምን ያምን ነበር። ራሳችሁን እንደሚያመነታ፣ ራሱን እንደሚጠራጠር ወይም መገለልን እንደሚፈራ ሰው አድርጋችሁ ካያችሁት አእምሯችሁ ከዚያ ማንነት ጋር የሚዛመዱ ባህሪያትን ማምረቱን ይቀጥላል። ነገር ግን ንቃት ያንን ውስጣዊ ንድፍ ይሰነጥቀዋል። በመንፈሳዊ ሁኔታ ይህ ከህልም እንደ መንቃት ነው። ፍርሃታችሁ፣ ያለፈው ታሪካችሁ ወይም የተሸከማችሁት ስያሜዎች እናንተ እንዳልሆናችሁ መገንዘብ ትጀምራላችሁ። እናንተ የእነሱ ታዛቢ ናችሁ። እናም ትልቁ እውነታ ይህ ነው። ሐሳቦቻችሁ በቀጥታ ከመታዘዝ ይልቅ ማስተዋል የጀመራችሁበት ቅጽበት ማንነታችሁ መለወጥ ይጀምራል። ሕይወታችሁ በአንድ ጀንበር ስለተቀየረ አይደለም፣ ነገር ግን ለመጀመሪያ ጊዜ ማንነታችሁን ለራሳችሁ እየነገራችሁ ከነበረው ታሪክ ስለለያችሁት ነው። እናም እያንዳንዱ ዘላቂ ለውጥ የሚጀምረው በዚያ መለያየት ነው። ሁለተኛው ደረጃ መፍረስ ወይንም ዘ ኮላፕስ። አብዛኛው ሰው የለውጥ ሁለተኛው ምዕራፍ ህይወት ቀለል ማለት የሚጀምርበት ይመስለዋል። ነገር ግን አብዛኛው ሰው ተስፋ ቆርጦ የሚተወው እዚህ ጋር ነው። እድገት እያሳያችሁ ስላልሆነ አይደለም፣ ነገር ግን እድገቱ እንደ እድገት ስለማይሰማችሁ ነው። ምክንያቱ ደግሞ ይህ ነው። የድሮ ማንነታችሁ ቁጥጥሩን ማላላት ጀምሯል። አዲሱ ማንነታችሁ ግን ገና አልተገለጠም። መሃል ላይ ተቀርቅራችኋል። እንደ ድሮ አታስቡም፣ ግን ደግሞ ሙሉ በሙሉ እንደ ወደፊት ማንነታችሁም አታስቡም። ይህ የስነ ልቦና ባለሙያዎች ኮግኒቲቭ ዲሶናንስ የሚሉትን ይፈጥራል። ይህም እምነታችሁን፣ ባህሪያችሁን እና ማንነታችሁን አብራችሁ ባልሄዳችሁ ጊዜ የሚፈጠር የአእምሮ ውጥረት ነው። ያ ውጥረት ደግሞ ምቾት ይነሳል። አብዛኛው ሰው ያንን አለመመቸት የተሳሳተ ነገር እያረጉ እንዳሉ ምልክት አድርጎ ይተረጉመዋል። እንደ እውነቱ ከሆነ ግን አእምሯችሁ ራሱን እንደገና እያደራጀ መሆኑን የሚያሳይ ምልክት ነው። እባብ ቅርፊቱን ሲቀይር አስቡት። እርሱ ቅርፊቱ ከመገለጡ በፊት አሮጌው ምቾት ይነሳዋል። ይዞት መቀጠል እንደማይቻል ይሆናል። ለውጥም በተመሳሳይ መንገድ ነው የሚሰራው። አሮጌው በህይወታችሁ ውስጥ ጠቧችሁ መታየት ይጀምራል። ይህ የሆነው እዚያ ስለደረሳችሁ ሳይሆን እናንተ ስላደጋችሁና ስለሰፋችሁ ነው። ካርል ያንግ
አንድ ሰው እውነተኛ ማንነቱን ከማግኘቱ በፊት ብዙ ጊዜ የውዥንብር ጊዜያት እንደሚያሳልፍ ያምን ነበር። ለዓመታት የተሸከማችኋቸው ሚናዎች፣ ጭንብሎችና የሚጠበቅባችሁ ነገሮች መሰነጣጠቅ ይጀምራሉ። ይህም ከባድ ስሜት የሚፈጥር ጥያቄ ጥሎ ያልፋል። ከእንግዲህ የድሮውን ሰው ካልሆንኩ ታዲያ እኔ ማን ነኝ? ያ ጥያቄ ውድቀት ወይም ቀውስ አይደለም፣ ግብዣ ነው። እናም ማንም ሰው የማይናገረው ክፍል እዚህ ጋር ነው። በዚህ ምዕራፍ ውስጥ ከምንጊዜውም በላይ ምንም ለውጥ እያመጣችሁ እንዳልሆነ ሊሰማችሁ ይችላል። ለምን? ምክንያቱም አእምሯችን ከተሻሻሉት ነገሮች ይልቅ የጎደሉትን ነገሮች ላይ እንዲያተኩር ተደርጎ ስለተሰራ ነው። የስነ ልቦና ባለሙያዎች ይህንን ኔጋቲቭ ባያዝ ይሉታል። ለአባቶቻችን አደጋን ለመለየት የረዳ የህልውና መቆያ ዘዴ ነው። ዛሬ ግን የራሳችሁን እድገት እንዳታዩ ሊያደርጋችሁ ይችላል እና ባልተቀየረ በአንድ መጥፎ ልማድ ላይ ያተኩራል። ቀድሞውኑ በለወጣችኋቸው 10 ልማዶች ላይ ከማተኮር ይልቅ እቺን አንዷን መጥፎ ቀን ታስባላችሁ። በበለጠ ትዕግስት ባሳለፋችኋቸው በደርዘን የሚቆጠሩ ቀናት ላይ ከማተኮር ይልቅ አእምሮአችሁ ሁል ጊዜ እንዲህ እያለ ይጠይቃል፣ ለምን እስካሁን እዚህ አልደረስኩም? የበለጠ የተሻለውን ጥያቄ ግን ይህ ነው፣ እስካሁን ምን ያህል ርቀት መጥቻለሁ? በመንፈሳዊ ሁኔታ ብዙ አስተምህሮዎች ይህንን የብቃት ወይም የጥራት ማሻሻያ ወቅት አድርገው ይገልጹታል። ቅጣት አይደለም፣ ውድቀትም አይደለም፣ ማጥሪያና ማሻሻያ ነው። ወርቅ በከፍተኛ እሳት እንደሚጠራ ሁሉ የአንድ ሰው ማንነትም ብዙ ጊዜ እርግጠኛ ባልሆኑና አስቸጋሪ በሆኑ ጊዜያት ውስጥ ነው የሚቀረጸው። እድገት ማለት ሁልጊዜ አዲስ ነገር መቀበል ማለት አይደለም። አንዳንድ ጊዜ እናንተ ያልሆነውን ነገር መልቀቅ ማለት ነው። ለዚህ ነው ይህ ምዕራፍ በጣም ባዶ መስሎ የሚሰማው። ማክስዌል ማልትዝ እንደጻፈው ስለ ራሳችሁ ያላችሁ እይታ ወይንም ሰልፍ ኢሜጅ እንደ ውስጣዊ ፕላን ወይም ብሉፕሪንት ያገለግላል። ያ ፕላን ስለተመኛችሁ ብቻ አይቀየርም። የሚቀየረው ተደጋጋሚ ልምዶች ለአእምሯችሁ አዲሱ ማንነታችሁ እውነተኛና ተአማኒ መሆኑን ሲያሳምነው ብቻ ነው። እናም እምነት በአንድ ቅጽበት አይገነባም። ለራሳችሁ የገባችሁትን ቃል በጠበቃችሁ ቁጥር ነው የሚገነባው። ከምቾት ይልቅ ድፍረትን በመረጣችሁ ቁጥር፣ ገና ሙሉ በሙሉ ያ ሰው መሆናችሁ ባይሰማችሁም እንኳን እንደምትሆኑት ሰው ሆናችሁ በሰራችሁ ቁጥር አንድ ውሳኔ እምነት ሊመስል ይችላል። 100 ውሳኔዎች ግን አዲስ ማንነትን ይፈጥራሉ። ስለዚህ ሰሞኑን ምቾት የመንሳት ስሜት እየተሰማችሁ ከሆነ፣ አሮጌው ህይወታችሁ የማይመጥናችሁ ከሆነ፣ አዲሱ ደግሞ ገና እንግዳ ሆኖባችሁ ከሆነ ያንን ስሜት እንደ ውድቀት አድርጋችሁ አትቁጠሩት። በጣም አስፈላጊው የለውጥ ምዕራፍ ውስጥ ገብታችሁ ሊሆን ይችላል። ምክንያቱም የድሮ ማንነታችሁ እየደበዘዘ ነው። ልትሆኑት የምትሞክሩት ያ አዲሱ ሰው ግን በመጨረሻም ቦታውን እየያዘ ነው። 3ኛው ደረጃ መገለጽ ወይንም ኢምቦዲመንት። ይህ አዲስ ሰው ለመሆን መጣርን የምታቆሙበት ደረጃ ነው። ይህ ሁሉም ሰው ለመድረስ የሚመኘው ነገር ግን እዚያ ሲደርስ ማንም ትኩረት የማይሰጠው ደረጃ ነው። ለምን? ምክንያቱም እውነተኛ ለውጥ ከአሁን በኋላ ድራማዊ ወይንም አስደናቂ ስሜት አይፈጥርም። እንዲያውም ተራ ነገር ይመስላል። በመጀመሪያ ላይ እያንዳንዱ ጤናማ ምርጫ ጥረት ይጠይቃል። ራሳችሁን በስነ ስርዓት እንድትመሩ ታስታውሳላችሁ። አሉታዊ ሐሳቦች ሆን ብላችሁ ትጋፈጣላችሁ። ከመመታታት ይልቅ ቆም ብላችሁ በምክንያት ምላሽ ለመስጠት ትሞክራላችሁ። ነገር ግን በጊዜ ሂደት አንድ አስደናቂ ነገር ይከሰታል። እነዚያን ባህሪያት ካሁን በኋላ በግድ አታደርጓቸውም። ነባር ወይንም ዲፎልት ባህሪያችሁ ይሆናል። የስነ ልቦና ባለሙያዎች ይህንን አውቶሜቲሲቲ ይሉታል። በተደጋጋሚ ባህሪያት ቀጣይነት ባለው ልምምድ ምክንያት ተፈጥሯዊ የሚሆንበት ነጥብ ነው። በአንድ ወቅት የፈቃድ ኃይልን ወይንም ዊል ፓወር ይጠይቅ የነበረው ነገር አሁን አእምሮ ስለለመደው በጣም ትንሽ የአእምሮ ጥረት ብቻ ይፈልጋል። ይህ የማክስዌል ማልትዝ ራስን የማየት ምስል ወይንም ሰልፍ ኢሜጅ ሐሳብ ወደ ሙሉ ክበብ የሚመጣበት ቦታ ነው። ራሳችሁን በራሳችሁ መተማመን እንዳላችሁ ለማሳመን ከአሁን በኋላ በራስ መተማመን እንዳለው ሰው ለመምሰል አትተውኑም። በቀላሉ በራስ መተማመን ያለው ሰው ሊያደርጓቸው የሚችሏቸውን ውሳኔዎች ትወስዳላችሁ።
ምክንያቱም አሁን ራሳችሁን የምታዩት በዚያ መንገድ ነው። የስሜት ዓለማችሁ እንኳን መለወጥ ይጀምራል። በአንድ ወቅት ሙሉ ቀናችሁን ያበላሽ የነበረው ትችት አሁን ገንቢ አስተያየት ይሆናል። በአንድ ወቅት እንድታቆሙ ያደረጋችሁ መሰናክል አሁን ትምህርት ይሆናል። በአንድ ወቅት ይቆጣጠራችሁ የነበረው ፍርሃት አሁን ብቅ ይላል። ነገር ግን ከአሁን በኋላ ውሳኔዎቻችሁን አፌክት አያደርግም። ጆ ዲስፔንዛ በተደጋጋሚ ከአካባቢህ የበለጠ ስለመሆን ይናገራል። አገላለጹ ከዋናው የስነ ልቦና ሳይንስ ቢለይም መሰረታዊ መርሁ ግን ተመሳሳይ ነው። የውስጥ ፓተርኖች በቋሚነት ሲቀየሩ ባህሪያችሁ ይለወጣል እና በጊዜ ሂደት ህይወታችሁ እነዚያ አዳዲስ ፓተርኖች ማንጸባረቅ ይጀምራል። በመንፈሳዊ ሁኔታ እምነት ወደ ልምድ የሚቀየርበት ቦታ ይህ ነው። እየተለወጥኩ ነው ብላችሁ ራሳችሁን ደጋግማችሁ በጠየቃችሁን ታቆማላችሁ። ምክንያቱም በተለየ መንገድ በመኖር በጣም ስለምትጠመዱ ነው። እናም የማንነት ለውጥ ተቃርኖ ወይንም ፓራዶክስ እዚህ ላይ ነው። የወደፊት ማንነታችሁ መሆናችሁን የሚያሳይ ትልቁ ምልክት። እሱን ለመሆን በየቀኑ መጣራችሁን ማቆማችሁ ነው። በቃ ያን ማንነት ሆናችሁታል። ያን ጊዜ ነው የውጭው ዓለማችሁ በመጨረሻ በውስጥ ወደ ሆናችሁት ሰው ለመድረስ መከተል የሚጀምረው። እውነተኛ ለውጥ የሚያበቃው በአስደናቂ ሽግግር ሳይሆን በተለመደ ማንነት ወይንም በመደላደል ወይንም በሀቢት ነው። አንዴ ጥረት ይጠይቅ የነበረው ነገር አሁን በራሱ ጊዜ የሚከወን ይሆናል። ድሮ ስለ ስርዓትን ይሻ የነበረው ነገር አሁን ማንነታችሁ ይሆናል። ትግሉ የሚጠፋው ህይወት ስለቀለለች ሳይሆን በውስጣችሁ ያለው ተቃውሞ ስለቀረ ነው። በዚህ ደረጃ ላይ ለውጥን መለካት አቁማችሁ መኖር ትጀምራላችሁ። ውሳኔዎቻችሁ በፍጥነት ይጣጣማሉ። ምላሽ አሰጣጣችሁ ይረግባል። የድሮቹ ልምዶቻችሁ ደግሞ ዳግም እንደ አማራጭ አታዩትም። አዲስ ሰው ለመሆን መለወጣችሁን ትቀጥላላችሁ። በቀላሉ ወደ ቀድሞ ማንነት አትመለሱም። መልካም ሳምንት።